ጥር 25 ደብረ ታቦር ትሞሸራለች። ከላይ ጉና በ30 ኪሎ ሜትር ከታች ጣና 50 ኪሎ ሜትር ርቃ የምትገኘው በቀኝና በግራ ርብና ጉማራ ወንዞችን አቅፋ በቤተ መንግስቶች ታጥራ ጠረኗ ሁሉ ታሪክ የሚያውደው በተራሮች የተከበበችው ደብረ ታቦር ከባህር ወለል በላይ በ2700 ሜትር ከፍታ ላይ የተዘረጋችው ጥንታዊቷ ባለ ታሪክ ከተማ በአጼ ቴዎድሮስና በአጼ ዮሐንስ አራተኛ ዘመን የኢትዮጵያ የማዕከላዊ መንግስት ዋና ከተማ በመሆን አገልግላለች። በየዓመቱ ጥር 25 በተንጣለለው የአጅባር ሜዳ የቅዱስ መርቆሬዎስ በዓልና የፈረስ ጉግስ ትርኢት በድምቀት ይከበርባታል። የደብረ ታቦር የፈረስ ጉግስ ትርኢት ከ18ኛው ክፍለ ዘመን ቀደም ብሎ በደብረ ታቦር እንደሚከበር ይነገራል። ጥር 25 ደብረ ታቦር በመገኘት የበዓሉ ታዳሚ የበረከቱ ተካፋይ እንዲሆኑ ተጋብዘዋል። አይቀርም። በቅርብ ዓመታትና ጊዜያት ደግሞ ኢንተርናሽናል ኤርፖርት በከተማችን ተገንብቶ እንደዚህ የምናየው እንደሚሆን ተስፋ እናደርጋለን። እስኪ በርታችሁ ሞቅ አድርጋችሁ አመስግኑልን።